ታቅ ነበር መውጫ ቀዳዳዋን ያፈላለገች የነበረች ሰው ናት ቀነኒ ከመሞቷ ከአንድ ሳምንት በፊት የፈርቲሊቲ የስነ ተዋልዶ ምርመራ ነበራት እና እዚህ ጋር ትንሽ ያልገባኝ ነገር ምንድነው ያቃቢ ህግ ወረቀት ላይ ሆዷ ማህፀኗና ልቧ በተደጋጋሚ ስለተመታና ስለተረገጠ ምርመራ እንዳደረገች አለ ይመስለኛል ግን የስነ ተዋልዶም ደግሞ ምርመራ አለ የመካንነት ቼክአፕ የሚባለው ማለት ነው እና ምርመራው መጨረሻ ላይ የሚያሳየው ቀነኒ ልጅ መውለድ እንደምትችል ነው መካን አይደለችም ቀነኒ እና ከናትየው ጋር በስልክ አውርታ ምናምን ልጄ ነው በቃ ልጅ መውለድ የማይችለው አንቺ አይደለሽም ብላታለች so this was the type of life ከመሞቷ በፊት ስትኖርበት የነበረው ሪሌሽንሺፕ ይሄ ነው የዘፈነላት አንዱ አለ አሁን ፎቶዋን እየተጠቀመ የዘፈኑን ቪዲዮ የሚለቀው አንዱ አለ የለቅሶ ቀን አባትየውን ዞር አድርጎ እናትየውን ዞር አድርጎ የሬሳ ሳጥኗን ወደ ሬሳ ኪስ የገፋው አንዱ ዓለም እዛ ጋር ድራማ የፈጠረው አንዱ ዓለም የቀነኒን ህይወት ገሃነም አድርጎት ነበር ገንዘቧን ውበቷን እድሜዋን ዕውቀቷን ሶሻል ሚዲያ ከረንሲዋን እንደ ፓራሳይት እንደ ትል እላያ ላይ ተለጥፎ መጦ ከጨረሰ በኋላ ስለዚህ ራሷን አጥፍታ ነው ምናምን የምትሉ ሰዎች ከእንደዚህ አይነት ሰው ጋር ስትኖሩ አዎ ራስን ማጥፋት በደንብ ታስባላችሁ የሚካድ ነገር አይደለም ያ ግን እሱ ኃላፊነት አይወስድም ማለት አትችሉ ባይገላት ራሱ በእጁ ባይገላት ራሱ ለመሞቷ ዳይሬክትሊ ተጠያቂ ነው ሰው እንዴት በየቀኑ ሚስቱን እንደዚህ ያሰቃያል ለምን ሁሉን ነገር አሳልፋ የሰጠችውን ሴት ምን ጎደለበት ሌላ ሴት ጋር የሚሄደው ምን አደረገችው ስራ አቁሚ ሲላት ስራ አቆመች እሱ ካሪየር ላይ ፎከስ አደረገች የምታውቀው ነገር በሙሉ አስተማረችው የምታውቃቸው ሰዎች በሙሉ አስተዋወቀችው እንዴት አድርጎ ራሱን ፕሬዘንት ማድረግ እንዳለበት እንደ ጭቃ ጠፍጥፋን የሰራችው እንደዚህ ያደረገችለትን ሴት አይደለም በጥፊ አይደለም በቦክስ አይደለም በርግጫ አይደለም በሽጉጥ እንደዚህ anyways ቀነኒ የሞተች ቀን መጀመሪያ ስልክ የተደወለው ሱሉልታ ያለችው እህቷ ጋር ነው ሉሲ ትባላለች እና የተባለችው ምንድነው ቀነኒ አሟታል ያኔት ሆስፒታል ድረሽ ስላመማት ተብሎ ነው ተደውሎ የተነገራት ኦሬዲ ሞታለች እሺ ቀነኒ ከዛ ያው ልጆች አሉ ምናምን እኔ እስከምደርስ ድረስ አንተም ቶሎ ድረስላት የቀደመ ሰው ይደርሳል እኔም ይሄው መንገድ ጀምሬያለሁ ከሱሉልታ ብላ ለሊበን ደውላ አዳማ ነው ያለው እሱ ዩኒቨርሲቲ ነው ያለው ደውላ ተነግሯለች እሱም እየከነፈ ወደ አዲስ አበባ ይመጣል እሷም ትመጣለች ማለት ነው ሊበን ልክ ያኔት ሆስፒታል ሊደርስ ሲል ተደውሎ አይ በቃ ያኔት አይደለችም ወደ ቤት ተመለስ ተባለ ልክ ከያኔት ወደ ቤት ተመልሶ ቤት ሊደርስ አካባቢ እንደገና ተደወለና አይ ዳግማዊ ሚኒሊክ ነች ና ተባለ ከዛ ደንግጦ ነው ከዩኒቨርሲቲ ወጣው ብያቸዋለሁ ስልኩ 13% ላይ ነው በቃ ሊዘጋበት ነው ሆስፒታል እውላለሁ ምናምን ብሎ ነው ያሰበው ስልክ ያስፈልጋል ሰዎች ጋር ለመደወል ብሎ ነው ያሰበው ምን ያደርጋል ትንሽ ቻርጅ አድርጌው ልውጣ ብሎ ቤት ይገባል
ቤት ሲገባ ሲጠይቃቸው ምን ሆና ነው ቀነኒ ምናምን ሲላቸው አይ ምንም አልሆነችም በቃ አሟት ነው ምናምን ይሉታል። ስልኩን ትንሽ ቻርጅ አድርጎ ሲከንፍ ዳግማዊ ምኒልክ ይደርሳል ማለት ነው። ዳግማዊ ምኒልክ ሲደርስ ያው እየተለቀሰ ነው የደረሰው እሱ ወይኔ ቀኑ ምናምን እየተባለ እየተለቀሰ ነው። ሰዎች ተሰብስበዋል። የተወሰኑ ሰዎች ከሱሉልታ የመጣችው እህቷ ደግሞ ለማ የሚባለውን ወንድሟን የቀነኒን ወንድም ማለት ነው እሱን ደውላ ከሱ ጋር ነው ወደ ዳግማዊ ምኒልክ የደረሱት። ሊበንን ቀድመው ነው የደረሱት እና እነሱ ደግሞ የተነገራቸው መኪና ውስጥ ነው የተነገራቸው። የቀነኒ ጓደኛ ነች የነገረቻቸው ቀነኒ ሞታለች ብላ ማለት ነው። ሌላ እዚህ ጋር በጣም ግራ የሚያጋባ ነገር ልንገራችሁ። ለማ የሚባለው የቀነኒ ወንድም ያደጋ ጊዜ ተጠሪዋ ነው። ኢመርጀንሲ ኮንታክቷ ነው መታወቂያ ላይ ማለት ነው። በዛ ላይ ደግሞ አዲስ አበባ ነው የሚኖረው። ለማ አዲስ አበባ ነው ያለው፣ ቅርብ ነው ያለው። ከሊበንም ቅርብ ያለው ለማ ነው። ከማነው ስሙ ከሱሉልታም ቅርብ ያለው ለማ ነው። ለማን ባይፓስ አድርገው ለማን ዘለው ለምን ሉሲ ጋር እንደተደወለ ሱሉልታ ያለችው እህት ጋር ለምን እንደተደወለ ምንም ሴንስ አይሰጥም። ለማና ሉሲ ሆስፒታል ሲደርሱ ማንም የለም ነበረ። ግን ቀስ በቀስ የሰማ ሰው ተሰበሰበ። የያኔት የድንገተኛ ሞት ዴት ሰርቲፊኬት እንደተሰጠ ምናምን ሰሙ። እሱ ላይ በደንብ በኋላ እንመጣበታለን። በቃ ከዚህ በኋላ ምንም ነገር የሚደረገው ነገር የለም፣ ሬሳ ይዛችሁ ሂዱ ተባለ። የተሰበሰበውም ሲያለቅስ የነበረውም ሰው ተበተኑ ተባሉ። ባይ ዲስ ታይም ሊበንም ደርሷል ሆስፒታል። ሬሳ ይዘው ወደ ሱሉልታ ሄዱ ማለት ነው። እዛ እናትና አባት ጋር ተደውሎ መርዶ ተነገራቸው። አባትና እናት እስኪመጡ ተጠብቆ በንጋታው የቀነኒ የቀብር ስነስርዓት ተደረገ ማለት ነው። እንዳልኳችሁ የሞተችበት ቀን ልደቷ ነው፣ ማርች 19። እዛ ቀን ጠዋት ተነሱ። መጀመሪያ አይ ቲንክ ሆስፒታል ቀጠሮ ነበራቸው። እዛ ሄዱ። ይሄ የስነ ተዋልዶ ምናምን ምርመራው ያልኳችሁ እዛ ሄዱ። ከዛ ሲወጡ ቀነኒ የልደት ፎቶሹት ነበራት። ፀጉሯንና ሜካፕ ልትሰራ ወደ ጉዳዩዋ ሄደች። ከዛ በኋላ ደግሞ ፎቶሽቷ ጋር ፎቶ ልትነሳበት ጋር ሄደች። እስከ 1 ሰዓት ቆይታ ወደ ቤት ተመለሰች ማለት ነው። ወደ ቤት ስትመለስ ትንሽ ሰው ተሰብስቦ ኬክ ምናምን ተደርጎ ኬክ ቆረሰች። ቤቲ የምትባል ጎረቤት ጓደኛ ነገር ልጆች ያሏት እሷም ነበረች የዛ ቀን ማለት ነው።